የጌታ የሆነ ሰላምና ጸጋ ለእናንተ ይሁን። ክብር ምስጋና ለጌታ ለኢየሱስ ክርስቶስ ይሁን። እንዴት ናችሁ? ሁላችሁንም ሰላም እላችኋለሁ። በየዓለም አቀፍ ውስጥ ያላችሁ ሁላችሁንም ሰላም እላችኋለሁ። የጌታ ሰላም ጸጋ ለእናንተ ይሁን። ክብር ምስጋና ለጌታ ለኢየሱስ ክርስቶስ ይሁን። እንዲሁም እንኳን አደረሳችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል እንኳን አደረሰን አደረሰን እላችኋለሁ። ተባረኩ። ከአጭር ሰላምታዬን በመቀጠል ዛሬ ወደ እናንተ ይዤ መጣሁት አንድ የሆነ የእግዚአብሔርን ቃል ይዤ ወደ እናንተ ቀርቤያለሁ። እንዲሁም ይሄ ቃል የምናገኝበት ቦታ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 1 ላይ ያለው ቦታ እናያለን። በጌታ በኢየሱስ ስም አነባለሁ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራው የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ብሎ ቃል ይናገራል ማለት ነው። ስለዚህ ይሄ እና ድንኳን የሆነ ስጋችን ሲፈርስ እና ወደ ዘላለም ቤት የምንሄደው ወይም እና ሰማይ እና የተሰራ ህንፃ ለነማን ናቸው? እና ይሄን ሁላችንም እናውቃለን ማለት ነው። ስለዚህ ህንፃ የተሰራ ሰማይ ቤት ያለ ለነማን ናቸው? ኢየሱስ ጌታ ነው። እና ይሄን ሁላችንም እንደምናውቅ በክርስቶስ ኢየሱስ ላመኑት እውነተኛ መንገድ አርጎ ኢየሱስ ክርስቶስን የተቀበሉት እና በእውነተኛ መንገድ ብሎ ኢየሱስን ያመኑትን እና በሰማይ ቤት እንደተዘጋጀ እና በእጅ ያልተሰራ ህንፃ እንዳለ ቃል ይናገራል ማለት ነው። ከዛም ልናገር የወደድኩት እና ዛሬም እና ኢየሱስ ክርስቶስን ያልተቀበላችሁ እውነተኛ መንገድ ኢየሱስ ነው ብላችሁ ያልተቀበላ ሰዎች አንድ የሚናገረው ነገር አለ ማለት ነው። እና ይሄ የለበስነው ስጋ ድንኳን የሆነ መኖሪያችን ሲፈርስ ወዴት ነው የምንሄደው? እና ይሄ ስጋችን እና እዚህም የሚቀራ ነው፣ ለጊዜ ነው። እና በቃ ይሄ የማይሞላ ዓለም እንሞላለን ብለን እንሮጣለን፣ ምን እንላለን፣ ግን አንድ ጊዜ በቃ ትተን እንሄዳለን ማለት ነው። ስለዚህ ትተን ስንሄድ ወዴት ነው የምንሄደው? እና ይሄ ድንኳን የሆነ መኖሪያችን ሲፈርስ እና ወዴት ነው የምንሄደው? እና ለነማን ነው ይሄ የዘላለም እና መኖሪያ እና በእጅ ያልተሰራ ህንፃ የተዘጋጀ ለነማን ነው? እና ዛሬም ኢየሱስ ክርስቶስን ያልተቀበላችሁ ሰዎች እና ከዛሬውኑ እና ኢየሱስ ክርስቶስን ተቀበሉ። ለምን የዘላለም ቤት ስንሄድ እና ወዴት እንገባለን? እና ወደ እሳት ነው ወይስ የዘላለም ወደ የሆነ ህይወት ነው የምንሄደው? የዘላለም ህይወት እና መግባት ከፈለገን እግዚአብሔርን ኢየሱስ ክርስቶስን እውነተኛ መንገድ እሱ እንደሆነ እና አምነን መቀበል አለብን ማለት ነው። እና በጌታ ስም እና አሳስባችኋለሁ ማለት ነው። ስለዚህ ይሄ ዓለም በቃ ትተን የምንሄድ ነው ሁሉም ነገር። ስለዚህ ከአሁኑ ኢየሱስ ጌታ ነው። እግዚአብሔርን ኢየሱስ ክርስቶስን እውነተኛ መንገድ እንዲሆነ አውቃችሁ እና እንድትቀበሉ እውነተኛ መንገድ ኢየሱስ እንዲሆነ እንድታውቁ እና በጌታ ስም አሳስባችኋለሁ ማለት ነው። እና ተባረኩ። ከዛም ወደ ኤፌሶን ሰዎች ምዕራፍ 5 እና ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 5 ላለው ቦታ አነባለሁ በጌታ በኢየሱስ ስም። ይሄን ይወቁ፣ አመነዛሪም ቢሆን ወይም እርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለም ብለው ቃል ይናገራል ማለት ነው። ኢየሱስ ጌታ ነው። ስለዚህ አመነዛሪዎች ወይም እርኩሱን የሚያመልኩ የሚመኙ እና ጣዖትን የሚያመልኩ ኢየሱስ ጌታ ነው። በእግዚአብሔር እና ርስት እና ኢየሱስ ጌታ ነው። በእግዚአብሔር ርስት እና በክርስቶስ በእግዚአብሔር መንግስት ርስት የለም ብሎ ቃል ይናገራል። ስለዚህ
ርስት ከሚናጣ እና መንግስተ ሰማያት ከሚናጣ ኢየሱስ ጌታ ነው። ዛሬም እና እግዚአብሔር ከማይወደው ነገር እንድንቆጥብ ወይም እግዚአብሔር ከማይወደው ነገር እንድንወጣ ጌታ ኢየሱስ ይርደን። ኢየሱስ ጌታ ነው እና ቃሌ እንደምናገር አመነዛሪዎች እና ኢየሱስ ጌታ ነው ዝሙትን የሚሰሩ የሚመኙ እና እርኩሶች ጣዖትን የሚያመልኩ ሰማይ ዝግ እንደሆነ ለነሱ ሰማይ ዝግ እንደሆነ ይናገራል ቃል። ስለዚህ ከነሱ ውስጥ ሁሉ እንድንወጣ እና ንጹህ ሆነን እና እንድንኖር ጌታ ኢየሱስ ይርደን። ክብር ለአምላካችን ለእግዚአብሔር ይሁን እና ተባረኩ። እግዚአብሔር አምላክ ይባርካችሁ። ዛሬም ኢየሱስ ክርስቶስን ያልተቀበላችሁ ሰዎች ጊዜ አለ፣ ቀን አለ። ኢየሱስ ክርስቶስ ጌታ ነው እና ኢየሱስ ያድናል፣ ይታደጋል። ዛሬም ልትድኑ እና ጊዜ አለ፣ ቀን አለ። ይሄ ቀን እያለ በኢየሱስ ክርስቶስ አምናችሁ የዘላለም ሕይወትን ውረሱ ማለት ነው። የዘላለም ኢየሱስ ጌታ ነው እና በእጅ ያልተሰራ ሕንፃ እንዲኖራችሁ ሰማይ ላይ ቤት እንዲኖራችሁ እና ዛሬውኑ አውቃችሁ እንድታምኑ በክርስቶስ ኢየሱስ እንድታምኑ እና እንድትድኑ በጌታ ስም አሳስባችኋለሁ እና ተባረኩ። ጸጋ ይብዛላችሁ እና እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይወዳችኋል ሁላችሁንም። ኢየሱስ ክርስቶስ ጌታ ነው እና ኢየሱስ ክርስቶስ ለዓለም የመጣ ለአንድ ለሁለት አይደለም፣ ዓለምን ሁሉ ወዶ ነው የመጣ። ስለ እኛ ነው የሞታ በመስቀል ላይ ሞቶም ተነስቶ ወደ ሰማይ ሄደዋል። ኢየሱስ ያድናል፣ ይታደጋል፣ ተመልሶም ሊወስደን ይመጣል። ስለዚህ ኢየሱስ ጌታ ነው። ዛሬም ኢየሱስ ክርስቶስ ይወዳችኋል። ኢየሱስን ያልተቀበላችሁ ኢየሱስ ጌታ ነው፣ ይሄ የእውነተኛ መንገድ እንደሆነ ያላወቃችሁ ዛሬም ኢየሱስ ክርስቶስ ይወዳችኋል። ላዲናችሁ፣ ከዓለም ላስወጣችሁ፣ ከዓለም ነገር ከኮተትና እና ከሚያስጨንቃችሁ እና ከቆሻሻ ነገር ላነጻችሁ ኢየሱስ ያድናል እና ይፈልጋል ኢየሱስ ክርስቶስ እና እንደሱ አይደለም። እግዚአብሔር አምላክ ሁላችሁንም ይወደናል። ኢየሱስ ያድናል፣ ይታደጋል። ስለዚህ በእናንተ ያለው ነገር እና እያሰባችሁ እንዴት እቀርባለሁ ወደ እግዚአብሔር ወይም እንዴት በእግዚአብሔር ፊት ላይ እንዴት ሊሆን ይችላለሁ አትበሉ። ኢየሱስ ክርስቶስ ይወዳችኋል እና ላነጻችሁ እና ከተለያየ ነገር ላወጣችሁ እግዚአብሔር አምላክ ይፈልጋል። ዛሬም ይወዳችኋል እና እውነተኛ መንገድ ኢየሱስ ክርስቶስ ነው። ሃሌሉያ! ኢየሱስ ያድናል፣ ይታደጋል። ዛሬም ይህን ኢየሱስ ክርስቶስን አምናችሁ ዳኑ። ኢየሱስ ያድናል እና ይሄ የለበሰ ነው ስጋ አንድ ቀን ይፈርሳል። ስለዚህ ይሄ ሲፈርስ ወዴት ነው የምንሄደው? እና የዘላለም ሕይወት እንድንወርስ በኢየሱስ ክርስቶስ እንመን። በኢየሱስ ክርስቶስ አሚናን እንኑር። ኢየሱስ ያድናል፣ ይታደጋል እና ስለሰማችሁ አመሰግናለሁ። ተባረኩ። ሻሎም